አስተርአይኩከ መንግሥተ ሰማያት ቀርባለችና ነሳግሉ። የጌታችንና የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ማቴዎስ እንደጻፈው ምዕራፍ 26 ከቁጥር 26 እስከ 36። ሲበሉም ጌታ ኢየሱስ ኅብስቱን አነሳ፣ ባረከ፣ ፈተተ፣ ለደቀ መዛሙርቱ ይህ ሥጋዬ ነው እንኩ ብሎ ሰጠ። ጽዋውንም አነሳ፣ አመሰገነ፣ ሰጣቸውም እንዲህ ብሎ ሁላችሁ ከእርሱ ጠጡ፣ ኃጢአት እንዲሰረይ ለብዙዎች ቤዛ የሚፈስ ለአዲስ ስርየት የሚሆን ደሜ ይህ ነው። ልንገራችሁ እንግዲህ ከዚህ የወይን ፍሬ አልጠጣም፣ በአባቴ መንግሥት ከእናንተ ጋር አዲሱን እስከምጠጣበት እስከዚያች ቀን ድረስ። አመስግነውም ወደ ደብረ ዘይት ወጡ። ከዚህ በኋላ ጌታ ኢየሱስ እንዲህ አላቸው፣ በዚያች ሌሊት ሁላችሁ ትክዱኛላችሁ። መጽሐፍም እረኛውን እገድላለሁ በጎቹም ይበተናሉ ብሏልና። እንደተነሳውም ወደ ገሊላ ቀድማችኋለሁ። ጴጥሮስም መልሶ ሁሉ ቢክድህ እንኳን እኔ አንተን አልክድም አለው። ጌታ ኢየሱስም በዚያች ሌሊት ዶሮ ሳይጮህ 3 ጊዜ እንድትክደኝ እውነት እነግርሃለሁ አለው። ጴጥሮስም ከአንተ ጋር ብሞት እንጂ አልክድህም አለው። ደቀ መዛሙርቱ ሁሉ እንደርሱ አሉ። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ።